ሰላም ጤና ይስጥልን። በዛሬው ዝግጅታችን ስለ የአዲስ አበባ ሰባተኛው ዙር የመሬት ሊዝ ጨረታ መረጃዎችን እና ግምገማዎችን እናቀርባለን። ሰባተኛው ዙር የመሬት ጨረታ የተከናወነው በጥቅምት ወር ነው። የአሸናፊዎች ዝርዝርም ወጥቷል። አንዳንድ መረጃዎችን ለመናገር ያክል ሰሞኑን የተከፈተው ሰባተኛው ዙር የመሬት ጨረታ ብዙ ትኩረት ነበረው ማለት ይቻላል። መሬት ዋጋ በተከታታይ በዙሮቹ ወደ ታች እየቀነሰ የመጣበት ሁኔታ ነው ያለው። ተጫራቾች የሚያቀርቡት ዋጋ እየቀነሰ ነው ያለው። ይህም በተመጣጣኝ ዋጋ መሬት ማግኘት እየተቻለ ነው ማለት ይቻላል። በመሀል ግን አንዳንድ የመሬት ነጋዴዎች መሬት ላይ እያዋከቡ የሚያተርፉ ሰዎች የጨረታ ፕሮግራሙን የረበሹበት ሁኔታም አለ ማለት። በርካታ ተጫራቾች በከፍተኛ ዋጋ የጨረታውን አሸንፈው ነገር ግን የሚከፍሉት ገንዘብ ስላልነበራቸው እነሱ እቅዳቸው የነበረው መሬቱን በጨረታውን ካሸነፉ በኋላ ለሆነ አካል የሆነ ገንዘብ ለእጃቸው ተቀብለው ለሌላ ሰው ለማስተላለፍ ነበረ እድሉን። ግን ያ የተሳካላቸው አይመስልም። አሁን ያለው የመሬት ዋጋ ከዕለት ወደ ዕለት እየቀነሰ ነው እንጂ እየተሻሻለ አይደለም። እና ይህ መረጃ ሳይኖራቸው ይሁን ወይ ደግሞ እንደ ቀድሞ ጊዜ እየተዋከቡ በወከባ የሆነ ትርፍ ለማግኘት ሊሆን ይችላል። ያሸነፍኩት ይሄን ያህል ነው፣ 50 ሺህ አሸንፍ ያለው ይሄን መሬት ለእጅ 1 ሚሊዮን ስጠኝና 3 ሚሊዮን ስጠኝና ተዋዋል ወይም እድሌን ውሰደው የሚሉ ጨዋታዎች መረጃዎችን በተለያየ የሽያጭ መረጃ አቅራቢዎች ደላሎች ጋር አይታችሁ ይሆናል። ግን አንዳቸውም አልተሳካላቸው። አብዛኛው ሰው ለእጄ ይህን ያላምጣ የሚለው ነገር አልተሳካለትም። አንደኛ ያሸነፉበት ዋጋ አግባብ አይደለም ወይም ውድ ነው፣ ከመሬት ገበያው በላይ ነው። ሁለተኛ ሰው በራሱ ተጫርቶ ማሸነፍ እየቻለ ሊያውም በተመጣጣኝ ዋጋ የእነሱን ይህን የሆነ ገንዘብ ከፍሎ ለእጅ ይህን ያህል ገንዘብ ከፍሎ የሚለውን ነገር የሚቀበል ያለ ሰው የለም በዚህ ሰዓት እና ከስረዋል ማለት ይቻላል። የከሰሩት ምንድን ነው እንግዲህ መዋዋል ካልቻሉ፣ የሊዙን ያሸነፉበትን ዋጋ አቅርበው 50%ን አቅርበው መዋዋል ካልቻሉ ሲወዳደሩ ያስያዙት ሲፒኦ ገንዘብ በትንሹ ለትንሽ ቦታ ከ50 ሺህ ያላነሰ፣ ቦታው በሰፋ ቁጥር ደግሞ ገንዘቡ እየበረከተ ይሄዳል። ያንን ያስያዙትን ገንዘብ እየተበሉ እየከሰሩ ውሉ ይቀራል ማለት ነው። ከተማ አስተዳደሩ በአንደኛ ባቀረበው ዋጋ ለሁለተኛው እድሉን ይሰጣል። ግን ይህን የሚሆን አይመስልም። ምክንያቱም አንደኛ ያቀረበው ከፍተኛ ዋጋ ስለሆነ ሁለተኛ የወጣው ሰው በዛ ዋጋ ላይወስደው ይችላል። እነዚህ መሬቶች ለቀጣይ ጨረታ የሚቀርቡ ናቸው እና ደግሞ ቁጥራቸውም በጣም ብዙ ነው። ከ274 ፕሎቶች ነው አጠቃላይ ለጨረታ የቀረቡ የነበረው። ከዚህ ውስጥ በተለያየ ምክንያት ከጨረታ የተሰረዙ አሉ። ለጨረታ ከቀረቡት 274 ቦታዎች ወደ 50 የሚጠጉ ቦታዎች በቂ ተጫራች ስላልቀረበ ከጨረታ ውጪ ተደርገዋል። ያ ማለት በቂ ተጫራች አልቀረበም ማለት ከሶስት እና ከዚያ በላይ ተጫራች አልቀረበም ማለት ነው ለእያንዳንዱ ቦታ። ምክንያቱም አንድ ቦታ በጨረታ እንዲተላለፍ በትንሹ 3 ሰው መወዳደር አለበት። 3 ካልሞላ፣ አንድ ሰው ከቀረበ ወይም 2 ሰው ከቀረበ ያ መሬት ለጨረታ አይቀርብም፣ ከጨረታ ውጪ ይሆናል ማለት ነው። በዚህ ምክንያት 49 ቦታዎች በዚህ ሁኔታ ከጨረታ ውጪ ተደርገዋል። ከዚህ ውጭ ደግሞ በተለያየ ምክንያት የተሰረዙም አሉ። መሬት ነጋዴዎች ከፍተኛ የጨረታ ዋጋ አቅራቢነት የተሸነፉ ወደ 100 ያህል ከ100 በላይ ቦታዎች ሰዎች ወይም ጨረታውን ያሸነፉ አካላት ለውል አልቀረቡም። ያ ማለት ለመሸጥ ነበር ያሰቡት፣ ሽያጩ አልተሳካላቸውም። ወይ ደግሞ ለእጅ ይሄን ያህል ብር አንጣና እድሉን ውሰደው አይነት ጨዋታ ለመጫወት ነበረ። እሱ ስላልተሳካላቸው ውል አልገቡም። በዚህ ምክንያት ከ100 ያላነሱት ቦታዎች በዚህ ምክንያት ከጨረታ ውጭ ወይ ደግሞ ለሚቀጥለው ጨረታ የሚቀርቡ ይሆናል ማለት ነው። ከተማ አስተዳደሩ እንግዲህ የሚቀሩት ከ100 አካባቢ ቦታዎችን ነው ማለት ነው በውል የሚያስተላልፈው። በዚህ ጨረታ ከፍተኛ ዋጋ የቀረበው ለ96 ካሬ መሬት በካሬ 125 ሺህ ብር ነው። ይህ የተጋነነ ዋጋ ነው፣ ያልተገባ ነው ማለት ይቻላል።
ምናልባት ይሄም አንዱ ውል ከማይገቡ ሰዎች መካከል ሊሆን ይችላል። ዝቅተኛው ደግሞ በካሬ ሜትር 9800 ብር ነው። ይህ ሰው በ456 ካሬ ሜትርን በ9800 አሸንፏል። በዚህም በ4.5 ሚሊዮን ይህን ቦታ አግኝቷል ማለት ነው። ይህ ተመጣጣኝ ዋጋ ነው ማለት ይቻላል። ሁሉም ሰው በዚህ ዋጋ ቢያገኝ የመሬት አቅርቦት ቢኖር ሰዎች የቤት ባለቤት የመሆን እድላቸው እየሰፋ ይሄዳል ማለት ነው። እንደዚህ በተመጣጣኝ ዋጋ መሬት ቢያገኙ ሰዎች የቤት ባለቤት መሆን ይችላሉ ማለት ነው። ሌላው የመሬት ማገላበጥ ቢዝነስ ለወደፊቱም የማያዋጣ ይመስላል። ምክንያቱም የመሬት ዋጋ እየቀነሰ ነው። በዛው ልክ ስለሆነ ሰዎች ከመሬት ይልቅ የተገነባ ነገር መግዛት ላይ ማተኮራቸው አይቀርም። እንዲሁም መሬት ማገላበጥ የሚረክስበት ሌላው ምክንያት የከተማ አስተዳደሩ መሬት እያቀረበ ስለሆነ አሁን እንደ ልብ እያቀረበ ስለሆነ መሬት ለሰው ከሚገዛ በጨረታ ተሳትፎ ማሸነፍን አማራጭ ይወስዳል። ሌላው መረጃ ታጥረው የተያዙ መሬቶችን በተመለከተ ነው። የአዲስ አበባ ከተማ አስተዳደር በተለያየ ምክንያት ለአልሚዎች የሰጣቸውን መሬቶች አጥረው የያዙ ባለሀብቶችን እያስጠነቀቀ ነው፣ እንዲያለሙ እያበረታታ ነው። ካልሆነ ግን ሌሎች እርምጃዎች ሊወስዱ እንደሚችል አስጠንቅቋል። ይህም አንዱ ያለማ መሬት ላይ ጫና የሚፈጥር ነገር ነው። መሬት የሀገራችን ውስን ሀብት ሲሆን የሚተዳደርበት ራሱን የቻለ መመሪያና ደንብ ተበጅቶለታል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮም በከተማዋ ያለውን የመሬት ሀብት የማስተዳደር ኃላፊነት ተጥሎበታል። ቢሮ ይህንን ውስን ሀብት ሀገራዊ ፋይዳ ላላቸው ፕሮጀክቶች ከማቅረብ ጎን ለጎን ሁሉንም የህብረተሰብ ክፍል ተሳታፊ የሚያደርግ ግልጽ የመሬት ሊዝ ጨረታ በማውጣት ያስተላልፋል። ይህ ሂደት የሚከወነው በመመሪያና ደንብ ሲሆን እንደ ተቋም የተላለፉ መሬቶች በተቀመጠላቸው የጊዜ ገደብ ስለመገንባታቸውና ለታለመላቸው ዓላማ ስለመዋላቸው ተገቢው ክትትል ይደረጋል። በተለይም ሀገራዊ ፋይዳ ያላቸው ፕሮጀክቶች በካቢኔ የሚወሰኑ መሬቶች በሀገር ኢኮኖሚና በስራ ዕድል ፈጠራ ላይ የሚኖራቸው ሚና ጉልህ በመሆኑ ትልቅ ትኩረት ይሰጣቸዋል። በመሬት ልማትና አስተዳደር ቢሮ የአቃቂ ቃሊቲ ክፍለ ከተማም በክፍለ ከተማው ከሚገኙ ባለሀብቶች ጋር ውይይት አድርጓል። መድረኩ ክፍለ ከተማው የኢንዱስትሪ ማዕከል እንደመሆኑ አንድም መሬት ታጥሮ መቀመጥ ስለሌለበት ያሉ ችግሮችን ለይቶ የመፍትሄ አቅጣጫ ለማበጀት ነው። መሬቶች በተለያየ መልኩ ለአልሚዎች ይተላለፋል ወይም ደግሞ ለነዋሪዎች ይተላለፋል። ከዛ ውስጥ አንዱ የካቢኔ ውሳኔ የምንላቸው ወይም ደግሞ አገራዊ ፋይዳ ላላቸው ዓላማዎች ካቢኔ ወስኖ የሚያስተላልፍበት በመደባ የሚያስተላልፍበት የመሬት ሽግግር ስርዓት ነው ማለት ነው። ይሄና እንደ አቃቂ ደግሞ የኢንዱስትሪ ማኑፋክቸሪንግ ኤሪያ እንደመሆኑ መጠን በብዛት ከዚህ ከኢንዱስትሪ ጋር በተገናኘ ብዙ የካቢኔ ውሳኔዎች ወደኛ ክፍለ ከተማ በተለያየ አመት ይመጣሉ። ስለዚህ በየአመቱ ሲመጡ የካሳ ኢሹ ይኖርባቸዋል። እንደምታወቁት አቃቂ ደግሞ የአርሶ አደር በብዛት የሚገኝበት ስለሆነ የእርሻ መሬቶች ይኖራሉና የዛኔ ካሳ ክፍያ ከመክፈል አንጻር ጀምሮ የማስረከቡን ስራ የካርታ ስራ እየተባለ ወደ ግንባታ እስከሚገቡ ድረስ ክትትሎች የሚደረጉበት ሚንስ ነው እስካሁን ያለው። አልሚውም ወደ ኋላ ሌት በሆነ ቁጥር መንግስት ለልማቱ አስፈላጊ ነው ብሎ የወሰነውን ወደ ልማት ካልገባ ምርታማ የሚሆንበት ሚንስ አይፈጠርም ማለት ነው። ሌላው ደግሞ የስራ ዕድል ፈጠራ በዛው ልክ ይስተጓጎላል ማለት ነው። ሌላው አጥረው ስለያዙ ብቻ እነሱ ብቻ አይጎዱም። ያም አርሶ አደር መስራት ሲችል በአንድ በሌላ ሳይሰራ የሚቀርበት ሚንስ ስለሆነ የካቢኔ ውሳኔዎች ሊሆን ይችላሉ፣ የጨረታም የተላለፉ ሊሆን ይችላሉ። ወደ ልማት መግባት የግድ ነው። ምንም አጥሮ መገኘት የለበትም። ስለዚህ በሊዝ ውላቸው መሰረት በአግሪመንቱ መሰረት የተለያዩ ማስጠንቀቂያዎች በመስጠት 2-3 እየተባለ ወደ ልማት እንዲገቡ የሚደረግበት ሚንስ ነበረ። የክፍለ ከተማው ቅርንጫፍ ጽህፈት ቤት መረጃ እንደሚያመለክተው በክፍለ ከተማው በካቢኔ ውሳኔ ከተላለፉ መሬቶች ጥቂት የማይባሉት በተቀመጠላቸው የጊዜ ገደብ ወደ ስራ ያልገቡ ናቸው። በነበረው የጋራ መድረክም ባለሀብቶቹ ለዚህ ምክንያት ናቸው ያሏቸውን ችግሮች አንስተዋል። መሰረተ ልማት የመጀመሪያ ቁልፍ ጥያቄ ነው። መሰረተ ልማት ያልተሟሉባቸው እንደውም አንዳንዴ ባለ አልሚው አድናቆትም ሊቸርባቸው የሚገባዎች አሉ። ሁሉም አንድ አይነት አይደለም። ሁሉም አልሚ አንድ አይነት አይደለም። መንገድ ጠርጎ ያሰራል ራሱ በብሎክ ተከፋፍሎ መብራት ሲያስገባ ውሃ ሲያስገባ ከፍተኛ ጥረት ተደርጓል። መንግስትም አላገዘውም አይደለም፣ እገዛ ተደርጓል። እና ይሄ መሰረተ ልማት በእኛም በኩል ልንደነቅ ይገባል። የተሄደበት ርቀት ከባድ ነበር። ያን ተሻግረናል። አሁንም ያለው መሰረተ ልማት አጥጋቢ ነው ባይባልም ግን ቢያንስ ወደ ግንባታ ቢገባ
የስወሬጅ ሲስተም ምንም አልተሰራም። ስወሬጅ ሲስተም ምንም የተሰራ ነገር የለም። መብራት ኃይል 304,000 ብር ከፍዬ መብራት እንዲገባልኝ ገንዘቡን ከከፈልኩ 3 ወር ሆኖኛል። ክረምት ላይ መኪና እንዲገባ ብለን እዛ አካባቢ ያሉ ባለሀብቶች ምናልባት ስማቸውን አላስታውስም እንስራ ደብዳቤ ጽፈን ይሄ ቦታ ነው ግባታ ገይተን ይሄ መንገድ የምናስፈልገው ሲባል ወረዳ ሲነጥ ይሉና ክፍለ ከተማ ጠይቁ እንዳውም መሬት እኛን አይመለከትም አይነት ነው አባባል ነው የሚባለው። ይሄ መታረም አለበት። እንዴት አድርገን እቺ ነገር ወደፊት እንይዘናት እንሂድ ስራቱን እንዴት እንቀንስ የሚል ነገር እያንዳንዱ ጭቅላት መኖር አለበትና እነዚህ ችግሮች ከተወገዱልን ለመስራት ዝግጁ ነን። ቦታውን ከተረካከብን በኋላ ከመንገዱ ርቆ ነበረ ዩቲሊቲ ላይን አለበት ምናምን በሚል በዛ ኬዝ ቆመን እንደ ድንገት ደግሞ ኦሬዲ ኮሪደር መጣ። ኮሪደር ሲመጣ ደግሞ ምንድነው 486 ካሬ ነው 500 ካሬ አይሞላም ነበረ። ኮሪደሩም ኦሬዲ ላሳጠረው ብዬ ነው። ኮሪደሩም ኦሬዲ የቶለሬት ይደረግ ተብሎ 10% የሚል ነገር መጣ። ኦሬዲ በዛ ልንስተናገድ ስንል አሁን የሊዝ ውል የዛን ጊዜ 2015 የወሰድነው የሊዝ ውል ኦሬዲ ግንባታ ፈቃድ አያስወጣም። ያንን የሊዝ ውል እንድናራዝምና ቶሎ ወደ ስራ እንድንገባ እገዛ እንድታደርጉልን ነው የምፈልገው። ይሄን ብቻ የሊዝ ውሉን ብቻ ማለት ግንባታ ፈቃድ ፕሮሰስ እንዳደርግ እኔ በዚህ ወር ውስጥ ግንባታ ቁፋሮ ውስጥ እገባለሁ። ባቱኮዳ እና አቃቂ ጨርቃጨር አሁን ማዕከል ላይ የሊዙ ሊታበስልኝ አይታበስልኝ የሚለው ላይ ጭቅጭቅ ላይ ነው። የግንባታ መጀመሪያዋ የአንድ ዓመቷ ጊዜ ኤክስፓየር ስላደረገች ማለት ነው። ከኮቪድ በኋላ የሀገራችንን ሁኔታ ታውቁታላችሁ። የግንባታ እቃዎች ከፍተኛ ንረት አላቸው። ከኮቪድ በኋላ ኢኮኖሚው በኢትዮጵያ ላይ ብቻ አይደለም ወርልድ ዋይድ የሆነ የዋጋ ግሽበት አምጥቷል። ያ ነገር አፌክት አድርጎታል ቤዚካሊ። ስለዚህ እነዚህ ነገሮች የድምር ውጤት ግንባታዎችን በወቅቱ ለማጠናቀቅ ተቸግረናል። በመድረኩ በተነሱ ሀሳቦች ላይ የቅርንጫፍ ጽህፈት ቤቱን ሀሳብ ጠይቀናል። ስፔሻሊ መንገድ ከሌለው አክሰስ ሮድ የመፍጠር የመንግስት ኃላፊነት ነው ማለት ነው። ነገር ግን በአንድ በሌላም ከበጀት ጋር በተገናኘ እንኳን እጥረት ሲያጋጥመን በቃ አስቸኳይ ስራ ስለሆነ እኛ ከፍለን እንግባ በማለት አንዳንዴ ካሳውን ይከፍሉና እራሳቸው አስጠርገው ጥርጊያውንም ጭምር ካሳውንም ከፍለው ጥርጊያውንም ጭምር ጠርገው ወደ ስራ ለመግባት በጣም ትግል የሚያደርጉ በጣም የሚተባበሩ ቀና የሆኑ አልሚዎች አሉ ማለት ነው። አንዳንዶቹ ደግሞ በጋራ በመሆን 3-4 መንገዱን የጋራ የሚጋሩትን እነሱም የመጥረጉን ስራ የጋራችን ነው በማለት መንግስትን የሚያግዙበት ስላለ በዚህ መልክ ነው ባለሀብቱም በገለጸው ወይም ደግሞ አልሚ በገለጸው ልክ ለመሰረተ ልማት ጥረት እያደረጉ ያሉት ማለት ነው። የተቀሩት ላይ ግን ክፍለ ከተማውን ስራ አስፈጻሚ ቃል በገባው መሰረት ከመንገዶች ጋር ከውሃ ከመብራት ጋር በተገናኘ በቅርበት ሆኖ ነገሮችን ፋሲሊቴት እንዲደረግ የማድረጉን ስራ እንሰራለን ማለት ነው በቀጣይ። ሌላው ከዚህ ከተጓዳኝ ከሆኑ ወይም ደግሞ በቅንጅት ከምንሰራቸው ተቋማት ጋር ስፔሻሊ ከግንባታ ፈቃድ ጋርም ሊሆን ይችላል አሁን ደረሰብን ከሚሉት የጊዜ ርዝመት አንጻር በቅርበት ሌሎችን ስራዎች በምንገመግምበት ልክ በቀጣይ በዚህ ልክ እያስተካከልን መሄድ እንዳለብን ነው የተገነዘብነው። በካቢኔ ውሳኔ በውል የታሰረ እንደመሆኑ በውሉ መሰረት መጓዝ እንደሚያስፈልግም ተጠቁሟል። ከዚህ 27 2015 በኋላ ያሉ ካቢኔ ውሳኔዎች አልሚ ቦታ ሲወስድ ለቦታው ልማት ተነሾች ካሉ ከፍሎ እንዲዘጋና ወደ ግንባታ እንዲገባ ይሄ በካቢኔ የተወሰነ ስለሆነ ከ2015 በኋላ ያሉትን አልሚዎች የሚከፍሉ ከዛ በፊት ግን ያሉትን ክፍለ ከተማው በጀት አስይዞ የከሰክፍዮችን ከፍሎ አጽድቶ ሲያስረክብ ነበርና ምናልባት በስላይዱ ላይ ካያችኋቸው ከ2008 ጀምሮ ጥቃቅኖች 1000 ካሬ እና 1500 ካሬ ምክንያታቸው አብዛኛው እንግዲህ ከቤት እንደተነሳው አክሰስ ነው እየተባለ ነው። እኛ አክሰስ ሮድ የለንም የሚሉትን አብዛኞቹን ለመመለስ ሞክረናል። በጀት አስይዘን መተማመኛም ሰጥተን ከወረዳ መተማመኛ እንዲመጣ ወደ ወረዳ የሚለክናቸው አግባቦች አሉ። በዛ ልክ ምናልባት ከእናንተ ጋር የዘገየ ነገር ይታያል። ምክንያቱም 2008 የተጠቃሚ ውሳኔ ዛሬ ላይ ቆመን ነው እያወራን ያለነው 2018 ላይ ነው። ግቡ መሬት መውሰድ ሳይሆን እዛ ላይ የሚፈለገው ነገር ወደ ተግባር ገብቶ ማምረት ነውና እነኚህ ላይ ትኩረት ብታደርጉ የጊዜ ገደብ
እናስቀምጣለን። ወደ ልማት የሚገቡትን ወደ ልማት እንዲገቡ ሰፖርት እናደርጋለን። የታዩ ክፍተቶችን እየሞላ እንሄዳለን። ችግሮቻቸውን ባዳመጥነው ልክ መፍትሄ እንሰጣለን። ከዛ ውጭ ግን ይሄ ሆኖ ወደ ልማት የማይገቡ ካሉ ግን እንደተባለው ምን ማድረግ እንችላለን ማለት ነው። የማምከኑ ስራ በሊዙ ለመሰረት አምክነን ለሌላ ልማት እንዲተላለፍ ወደ ቢሮ የምንልክ ይሆናል ማለት ነው። አመሰግናለሁ። መረጃውን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉ። መረጃዎችን ወደፊትም እንቀጥላለን በዚህ መልኩ። አመሰግናለሁ።